አብዬ በቃሉም እንጨቱን አነጋግሩት አዋዩት ይሉ አልነበር? አዎ እጽዋትንም ያዋያቸው ነበር። ምን ነው ተያያችሁ? እውነቴን ነው። ምን ነው እንደሰረቀ ሰው ተያያላችሁ? ጨረስከው? አመሰግናለሁ። እርሶ ሊሰሩ ያሰቡትን እኛ ጨረስንበት አይደል? አረ እኔ ብቻ እኮ አይደለም የእነዚህም ልጆች ጥረት አለበት። እንዲህ ሙያ ያስተምርልን እንጂ። እሰይ ኑሳ እሰይ 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 ና እሰይ 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 ነው አንበሳ ተመስገን። ትምህርታችንን ያስጠናል፣ ሙያም ያስተምረናል። እረኝነቱንም ቢሆን በፈረቃ እንጠብቃለን፣ እናግዳለን። እሱ ጨምሮ እድሜውን ጨምሮ ይስጥልን። አሜን አሜን። እንግዲህ እናንተም ከገበያ ነው የመጣችሁት፣ ደክሟችኋል። ነገ አረፍ ብላችሁ አብረን እንሰራለን። ዛሬ ግን ሂዱ፣ እኛ ወደ ስራ እንግባ። የምን ነገ ነው? ዛሬ በእጃችን እያለ ትናንት ለነገ አለ፣ ዛሬ ደግሞ መልሰን ለነገ። ይሄማ የሰነፍ ስራ ነው። ደግሞ ከገበያ እንጂ ከጦር ሜዳ አልተመለስንም። እቃችሁን አውርዱና እንሂድ እንጂ። እኔም አልቀርም። እሰይ እሰይ ተመስገን። እንኳን ለስራ በቃ ተመስገን። እሰይ በሉ እንከታተላለን።